ሃይ እንዴት ናችሁ ተማሪዎች? ሰላም ናችሁልኝ? እኔ መምህር ዳንኤል ነኝ። ዛሬ ከኔ ጋር እቺን ጥያቄ አብረን የምናየው ይሆናል። ከዚህ በፊት በተደጋጋሚ ስለ ፎርስ፣ ስለ ኖርማል ፎርስ፣ ስለ አክሰለሬሽን የተለያዩ ጥያቄዎችን ሰርቻለሁ። ፕሌሊስቱ ላይ ገቡና ቪዲዮዎቹን መመልከት ትችላላችሁ። ዛሬ ግን እቺን ጥያቄ አብረን የምንሰራ ይሆናል። ስፔሻሊ ለ9ኛ ክፍል እንዲሁም ለ11ኛ ክፍል የፊዚክስ ተማሪዎች ዩኒት 3 ላይ የምታገኙት ይሆናል። ሶ ተከታተሉኝ ወደዚህ። The question said that find the normal force and acceleration of a body if the surface is frictionless. surface ምን ከሆነ frictionless ከሆነ ማለት ፍሪክሽን ባይኖርበት ብለን ብናስብ ማለት ነው እንጂ ፍሪክሽን የለም ማለት ሳይሆን ፍሪክሽን እንደሌለ አስቡ ወይም ኢግኖር አድርጉት ፍሪክሽን እንደማለት ነው በሌላ አማርኛ። ወይም ደግሞ እቺ አካል በቴንሽን ወደዚህ ስትጎተት ሆሪዞንታሊ ሙቭ የምታረግ ከሆነ እቺ አካል ወደዚህ በምትሄድ ሰዓት ላይ እዚችን አካል ሞሽን የሚቃወም ፎርስ የለም ብላችሁ አስቡ እንደማለት ነው። and the question says that find the normal force። ጥያቄው ምንድነው ይጠይቃል? ኖርማል ፎርስ እና አክሰለሬሽን። ከዚህ በፊትም እንደተነጋገርነው ደግሞ ኖርማል ፎርስ ምን አይነት ፎርስ ነው? ኢትስ ሪአክሽን ፎርስ ነው። ሪአክሽን ፎርስ ማለት ነው ለምሳሌ እዚህ ዋይት ቦርድ ላይ እኔ ኃይል ባሳርፍበት ዋይት ቦርዱም ለኔ የሚመልስልኝ ኃይል አለ። 10 ኒውተን ኃይል ባሳርፍበት 10 ኒውተን ኃይል ይመልስልኛል። አየህ፣ አክሽን ፎርስ ካለ ሪአክሽን ፎርስ አለ። ኖርማል ፎርስም ልክ እንደዚህ ሁላ ሪአክሽን ፎርስ ነው። which means ለምሳሌ እቺ ፓርከር አሁን ሳንጠለጥላት እቺ ፓርከር ወደታች ምን አላት? ዌይት አላት፣ ኤምጂ አላት ወይም ኃይል አላት። አት ሞመንት ግን እቺ ፓርከር መታ ልክ እጄ ላይ በምትቀመጥበት ሰዓት ላይ እጄ ላይ ምን ታሳርፋለች? ኃይል ታሳርፋለች። ልክ እጄ ላይ ኃይል ስታሳርፍ እጄ ደግሞ ለፓርከሯ የሚመልስላት ኃይል አለ። ያንን ኃይል ነው ኖርማል ፎርስ ብዬ የምጠራው። አየር ገባ አይደለ? ስለዚህ አንድ አካል ተንጠልጥሏል ማለት ኖርማል ፎርስ አለው ማለት ነው? አይ ኖ። በእርግጥ አካሉ ወደ ታች ምን አለው? ኤምጂ ወይም ዌይት አለው። ነገር ግን ኖርማል ፎርስ የለውም። ልክ መጥቶ ግን እጄ ላይ ወይም የሆነ ነገር ላይ ልክ ሲያርፍ ግን ምን አሳርፏል? ኤምጂ ወይም ክብደቱ ነው ወይም ደግሞ ኃይል አሳርፏል እጄ ላይ። ሶ እጄ ላይ ኃይል ስላሳረፈ እጄ ደግሞ ለሱ ምን ይመልስለታል? ኃይል ይመልስለታል። ስለዚህ ኖርማል ፎርስ የሚገኘው የተቀመጠ አካል ላይ ብቻ ነው። which means ይሄ አካል አሁን ወደ ታች ምን ይኖረዋል? ኤምጂ ይኖረዋል። ተቀምጧል? አልተቀመጠም? ተቀምጧል። አርፏል ማለት ክብደቱን መሬቱ ላይ ያሳርፏል። መሬቱ ላይ ያሳርፏል ማለት ደግሞ መሬቱ ደግሞ ለቦዲ የሚመልስለት ኃይል አለ። ያንን ኃይል ምን ብዬ እጠራዋለሁ አልኳው? ኖርማል ፎርስ ወይም ኤፍኤን ብዬ እጠራዋለሁ ማለት ነው። አየህ፣ እንዲሁም ደግሞ ቲ ላይ ስንመጣ ደግሞ ቲ ወዴትና ወዴት ነው የምትሄደው? አንደኛ ወደ ላይ ትሄዳለች፣ ሁለተኛ ወደ ጎን ትሄዳለች። አያ ቲ ወደ ላይ ወደ ጎን የሚሄደች ነው። ሶ ወደ ጎን የምትሄደውን ኮምፖነንት ቲ ኤክስ ብዬ ሰይማታለሁ። እንዲሁም ወደ ላይ የምትሄደውን ቨርቲካሏን ደግሞ ቲ ዋይ ብዬ ሰይማታለሁ ወይም ሪዞልቭ አደርገዋለሁ። ስፕሊት into two component ወደ ሁለት ኮምፖነንት ስፕሊት አደርገዋለሁ፣ ሪዞልቭ አደርገዋለሁ ማለት ነው። ልክ እነዚህን አውጥቼ ከጨረስኩ በኋላ የመጀመሪያ ስራ ምንድን ነው የሚሆነው? ፍሪ ቦዲ ዲያግራም መሳል። ፍሪ ቦዲ ዲያግራም ማለት it's a diagram that shows all the force clearly። ሁሉንም ፎርሶች ወይም ሁሉንም ኃይሎች ክሊርሊ በሆነ መልኩ የሚያሳየን ዲያግራም ነው ፍሪ ቦዲ ዲያግራም። ፍሪ ቦዲ ዲያግራሙን በንጽህና ማውጣት ቻልን ማለት አጠቃላይ ጥያቄውን ጨረስን ማለት ነው። ኢዚ ነው የሚሆነው። ከዛ በኋላ ለምሳሌ y x እዚህ ጋር ምን ትታየኛለች? እዚች ታች ማለት ነው ምን ትታየኛለች? ኤምጂ ትታየኛለች። አየህ፣ ወደ ታች ማን አለች? ኤምጂ። እሺ፣ ወደዚህ ማን ይታየኛል? ወደዚህ ሴል ወደዚህ ማን ይታየኛል? ቲ ኤክስ ይታየኛል። አዎ፣ እሺ፣ ወደ ላይ ደግሞ ማን ይታየኛል? እዚህ ጋር ደግሞ ማን ይታያል? ወደ ላይ ዝም ብለህ ስታየው ማን ይታያል? ኤፍ ኤም ይታያል። ጎሽ። እስኪ ቲ ዋይን ደግሞ ስናያት ወዴት ነው የምትሄደው? ወደ ላይ ነው የምትሄደው። ወደ ላይ ደግሞ ድጋሚ ማናለች? ቲ ዋይ። ቨርቲካል ኮምፖነንት ስለሆነች ቲ ዋይ ላይ ስላታለው ማለት ነው። ናው ስንት አክሲስ አለኝ? ሁለት አክሲስ አለኝ። ሶ ለመጀመሪያው አክሲስ ለብቻ ሰራለሁ። ምን ብዬ? ሳሜሽን ኦፍ ፎርስ አት ዋይ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ዋይ ላይ ማን ይታየኛል? ዋይ ማለት ይሄ አክሲስ ነው። ይሄ አክሲስ ዋይ ተብሎ ይጠራል። ማን አለኝ? ኤፍ ኤን አለኝ። ሌላ ማን አለኝ? ሲደመር ቲ ዋይ አለኝ። ሌላ ማን አለኝ? ኤምጂ ግን ወዴት አለ? በተቃራኒ አቅጣጫ ወዴት? ወደ ታች። አይ ኔጌቲቭ አረጋታለሁ። ከዛስ ኤም ጂ ላለው ማለት ነው። ሌላ ማን አለኝ? ኤፍኤን ቲ ዋይ ኤምጂ። ሌላ ማን አለኝ? ማንም በቃ ይሄው እኩል ይሆናል ማስ ታይምስ አክሰለሬሽን። በነገራችን ላይ ሳሜሽን ኦፍ ፎርስ አት ዋይ ማለት ዋይ ላይ ያሉ ፎርሶች ድምር ማለት ነው። ዋይ ላይ ያሉ ፎርሶች ድምር፣ ይሄው ዋይ ላይ ያሉ ፎርሶች ድምራቸው ኤፍኤን ቲ ዋይ አለ። እንዲሁም ደግሞ በተቃራኒ አቅጣጫ ኔጌቲቭ አድርግቼ ማን አለች? ኤምጂ አለች። ሌላ ማንም የለኝም። ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ማስ ታይምስ አክሰለሬሽን ናው ኤፍኤን ሲደመር ቲ ዋይ ስንት ናት? ቲ ዋይን ማግኘት አልችልም። እዚች ጋር ቲ ያለችን ሃይፖተነስ እንዲሁም ቴታ 60 ዲግሪ ስላለኝ ቲ ዋይን ማግኘት እችላለሁ። እንዴት አድርጌ ማግኘት እችላለሁ? ሳይን ቴታ ብዬ ሳይን 60 ዲግሪ ናታ ማለት ኦፖዚት ኦቨር ዋት ሃይፖ ትነስ ነው
ዴን ሳይን 60 ኢዝ ኢኳል ቱ ኦፖዚት ማን ነው? ኦፖዚት ማለት ከ60 ፊት ለፊት ያለው ማን ነው? ቲ ዋይ ነው። ኦቨር ሃይፖትነስ ማን ነው? ረጅሙ 100 ነው። ከስር ስንት አለኝ እዚህ ጋር? አንድ ክሮስ ቲ ዋይ ሲባዛ ባል ቲ ዋይ 100 ሲባዛ በስንት? በሳይን 60 100 ሲባዛ በሳይን 60 ስንት ይመጣል? 86.6 አለቀ። ቲ ዋይ ስንት ናት? 86.6 ሲቀነስ ኤም ስንት ነው? ማስ ተሰጥቶኛል ስንት ኪሎ ግራም? 10 ኪሎ ግራም። ግራቪቲ ያው 10 ብዬ ልውሰደው ኢዝ ኢኳል ቱ ማስ 10 ኪሎ ግራም ነው ተሰጥቶኛል። ዋት አባውት አክሰለሬሽን? አክሰለሬሽን ላይ ደግሞ በምንመጣበት ሳለ አሁን እየሰራን ያለ ነው የምን አክሲስ ነው? የዋይን አክሲስ ነው። አየህ ይሄ አካል በእርግጥ እዚህ ጋር አልተገለጸም፣ ግን ኖርማሊም ስናስበው ጥያቄው ላይ መገለጽ አለበት። በእርግጥ ይሄን አካል እንዲስጎትተው አካሉ ወዴት ነው ሊሄድ የሚችለው? ወደ ጎን አይደለም? ኦኬ አካሉ የሚንቀሳቀሰው ወደዚህ ነው፣ ወደ ጎን ነው ኤክስ ላይ እንጂ አካሉ ወይ ወደ ላይ ወይ ወደ ታች አይደለም። በሌላ አማርኛ ይሄ አካል ዋይ ላይ እንቅስቃሴ የለውም፣ እዚህ ላይ እንቅስቃሴ የለውም። እቺን ፓርከራው እዚህ ጋር ባስቀምጣትና በጎትታት ወዴት ነው ሙቭ ልታደርግ የምችለው? ሆሪዞንታል ነው ሙቭ ልታደርገው። which means እዚህ ላይ እንቅስቃሴ አለ የለም። እዚህ ላይ እንቅስቃሴ የለም ማለት ደግሞ ዋይ ላይ እንቅስቃሴ የለም ማለት ደግሞ ዋይ ላይ አክሰለሬሽን የሚባል ነገር የለም። እንቅስቃሴ የለም ማለት የፍጥነት ለውጥ የለም። የፍጥነት ለውጥ የለም ማለት አክሰለሬሽን ስንት ነው? ዜሮ። ዋይ ላይ አክሰለሬሽን ስንት ነው? ለዋይ አክሰለሬሽን ዜሮ ናት ማለት ነው። አሁን ኤፍኤም ሲደመር 86.6 ሲቀነስ 10 ጊዜ 10 100 እኩልና 10 ጊዜ 0 0 ነው። ኤፍኤም 86.6 ሲቀነስ 100 ስንት ነው? ኔጌቲቭ 13.4። ያው ከትንሽ ቁጥር ላይ ትልቅ ቁጥር ነው የቀነስኩት። ኢዝ አይ ቲንክ ኢዝ ኢኳል ቱ 0 ኔጌቲቭ 13.4 ነው። ወደዛ ስወዳት ኤፍኤም ኢዝ ኢኳል ቱ 13.4 ምን ኒውተን። ኖርማል ፎርስ ስንት ነው? 13.4 ሆነ ማለት ነው። ኖርማል ፎርስ ጨረስኩኝ። ወደ አክሰለሬሽኑ ጋር ስንመጣ ደግሞ ቦዲያ ወዴት ነው አክሰለሬት የምታደርገው? ኤክስ ላይ አይደለም? ወይም ዋይን ጨረስኳል። ልክ ለዋይ እንደሰራሁት ለምን ሰራለሁ? ለኤክስ ሰራለሁ ማለት ነው። ልክ ለኤክስ ደግሞ ሰራለሁ ቀጥላለሁ። ለኤክስ ደግሞ እንዴት ነው የምሰራው? ሳሜሽን ኦፍ ፎርስ አት ኤክስ ልክ ለዋይ እንደጻፍኩት ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን which means ኤክስ ላይ ያሉ ፎርሶች ድምር ኤክስ ላይ ያሉ ፎርሶች ሳም ወይም ድምር ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። አሁን ኤክስ ላይ ማን ይታየኛል? ኤክስ ማለት ይሄ ነው። እዚህ ላይ ማን ይታየኛል? ቲኤክስ ብቻ። ሌላ ነገር አለ የለኝም። ቲኤክስ እሺ፣ ቲኤክስ አለኝ። ወደዚህ ማን አለኝ? ምናልባት ግን ወደዚህ ሌላ ፎርስ ቢኖር ኖሮ እዚች ጋር ጨምራት ነበር። አሁን ግን ማን አለኝ? ማንም የለኝም። ቲኤክስ ብቻ አላለሁ። እሺ ኢዝ ኢኳል ቱ ዋት? ማስ ታይምስ አክሰለሬሽን። ቲኤክስ ስንት ናት? ቲኤክስን ደግሞ ማግኘት አልችልም ቢኮዝ እዚህ ጋር ሃይፖተነስ አለኝ፣ ቲ አለችኝ፣ ቴታ ስላለኝ ቲኤክስን ማግኘት ይችላል። ልክ ሳይን እንደተጠቀምኩት ለቲኤክስ ደግሞ ኮስ ልጠቀም። እስኪ ኮስ 60 ልበል። ኮስ 60 ማለት ምን ማለት ነው? አጀሰንት ኦቨር ዋት? ሃይፖተነስ። እሺ ከዛስ ኮስ 60 ኢዝ ኢኳል ቱ አጀሰንት ማለት ነው። አጀሰንት ማለት ከዚህ ከረጅሙ ጋር በመሆን እቺን አንግል የሰራው ማን ነው? ቲኤክስ። አየ ማን ነው? ቲኤክስ ኦቨር ሃይፖተነስ ማን ነው? ረጅሙ ስንት ነው? 100 ከስር ስንት አለ? እዚች ጋር አንድ ክሪስ ክሮስ ቲኤክስ ሲባዛ ባል ቲኤክስ 100 ሲባዛ በስንት? በኮስ 60 100 ሲባዛ በኮስ 60 ስንት ነው? ቲኤክስ ስንት ይመጣል? 50 ኒውተን። አለቀ። ቲኤክስ ስንት ነው? 50። ማስ ስንት ነው? 10። ኤ ስንት ነው? አላውቃትም። ኤን ነው የምፈልገው። አሁን ኤን ለማወቅ ለስንት? ለ10 10 በ10 ሲጣፋ ማቀረ ኤ ማለት 50 ሲካፈል ለ10 5 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። አይ ቲንክ ኢትስ ሶ ኢዚ። እጅግ በጣም ነው የምወዳችሁ። ማንኛውም አስተያየት ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ።